ንብረትህን ደስትህን ሳይቀር ዘረፉት። አቶ ማረጉ ብሩን አላገኘነው። የሚለብሰው የሚጎርስ የሚሰራበትን ባይሆን እኮ ነው ለቅመው ይዘት እንደ አንድ ቃል ታስቀር። እነዚህ ውስጡ ያገኟቸው ፎቶዎች ናቸው። ምናልባት ቤተሰቦቹ ይሆናሉ። በማንኛውም ማንነታቸውን አጣ። አዎ ያሉኝን አድርጌያለሁ። ንብረትን ስትነጠቅ ደግሞ ጥፍርህን የመነቀል ያለው ኤልያስ ቤትህን ያዘረፉት እና አቶ ማረጉ ከሆነ እኮ ስርጉትን አደጋ ላይ ጥላሃታል ማለት ነው። ጸሐፊዋ ክዳናለች። አሁን ቃቴ እያጠራጠረኝ ነው። ከናቱ ማረጉ ጋር ታግሎ ማሸነፍ የምችል አይመስለኝም። ዝም በይ። سرقت ቤት እምነቴን አጉድለሻል። አልበፍጹም አቶ ማረጉ ውሸታም ሰው አልወድም። ሼኩን እንዴት እንደወሰድኩት ታውቂያለሽ? አይሽ ምንም ነገር ማድረግ ስፈልግ ከማድረግ የሚያገደኝ ምንም ነገር አለመኖሩ ላስተምርሽ ብዬ ነው የወሰድኩት። ለጋዜጠኛ የሰጠሽው ሰነድ ምን እንደሆነ ታውቂያለሽ? እዋሻለሁ ብለሽ እንዳትሞክሪ። ምክንያቱም ሰነዱን ያመጣልኝ ራሱ ጋዜጠኛው። አይዞሽ ሽጉጥ ትፈራለሽ እንዴ? ስርጉት ጋዜጠኛው የኛ ሰው ነው። የነገርሽውን በሙሉ ነግሮኛል። መስማት የምፈልገው ግን ከራስሽ ነው። ኳሸሽኝ ጭንቅላትሽን ነው መበታት ነው። ለጋዜጠኛው ሚስጥር ነግረሻል? አዎ ወይም አይ? አዎ። በጣም ጥሩ። የሰጠሽው መረጃ አንድ ባንድ እንድትነግረኝ እፈልጋለሁ። ጋዜጠኛው ነገረችኝ ብሎ ከነገረኝ መረጃ ውስጥ አንዲት ነገር ቀንሳለሁ ብትይ ውርድ ከራስ። እሺ አቶ ማረጉ እሺ
እንዴት ነህ? ደህና ምን አደከመህ ኤልያስ? በመሃል ቤት እንደው አንተንም አንከራተትኩ እኮ። እኔ ምን ሆናለሁ ፍራሉ? ይልቅ የህብስቱ ጉዳይ እንዴት ሆነ? ያው ትናንትና ጓደኞቿ እንደምንም እንዲያረዷት አደረገ። እንጃ ብቻ መቼም ሰው የምትሆን አይመስለኝ። አንዲት ቃል እንኳን ልታዋራኝ አልቻለች። እናቷን አለመቀሯ ጭምር ነው እንደ ሰዓት ያንገበገባት። አቶ ዳኜ ህብስት እንዳትመጣ ማድረግ ትክክለኛ ውሳኔ ነው። ቀስ እያለች ነገ ከነገ ወዲያ ተረጋጋለች። እንኳን እሷ እዛ ሰው ሀገር እኔ እዚህ ሆኜ መች ተረጋጋሁ። ሐዘን እያደረ ይቀላል የሚባለው ውሸት ነው። ያው እኔን መች ቀለለኝ። ያው እያደር ሸክሙ ቋጥኝ ሆኖብኛል። ስራው እንዴት እየሆነላችሁ? ምን ችግር አለ እንዴ ኤልያስ? አቶ ዳኜ በዚህ ሰዓት ምንም አይነት መጥፎ ዜና ልነግርህ አይገባም ነበር። ትናንትና ማታ ቤቴ ሙሉ ለሙሉ ተዘረፈ። የኔ አደረባ ንብረት ባይኖርኝም መያዝ ያልነበረብኝ መረጃ ቤቴ ውስጥ ነበር። ምን አይነት መረጃ? ውጭ ነውራ ምንድነው የሚያነፋርቅሽ? አቶ ማረጉ የማውቀውን ነገር በሙሉ ነግሬዎታለሁ። ምንም ያስቀረሁት ነገር የለም በእውነት። ጥሩ አምኜሻለሁ። ጥሎብኝ ሰው በቀላሉ ነው ማምነው። ሲክሩኝ ግን አውሬ ነው የሚያደርገኝ። በተነጋገርነው መሰረት ፖሊሶቹም ሆኑ ጋዜጠኞች ሲጠይቁሽ ያልኩሽን ብቻ ትመልሻለሽ። የልጆችሽን ቁጥር ማጉደል ካልፈለግሽ ተጠንቀቂ። ዛሬን በከባድ ማስጠንቀቂያ አልፈሻለሁ። ካሁን በኋላ ግን ግድ የለዎትም አቶ ማረጉ። ለማንም ምንም ትንፍሽ አይደለም። ከዚህ በኋላ ልጆቼን ማሳደግ ነው የምፈልገው። ልጆቼን ከዚህ በኋላ መበተን አልፈልግም። ጥሩ ምርጫ ነው። አይዞሽ። በጣም ተሳስተሃል ኤልያስ። እንዴት ያን ሁሉ መረጃ ቤት ታስቀምጣለህ? ያንተም ብቻ እኮ ሳይሆን መረጃውን የሰጡህንም ሰዎች ህይወት ነው አደጋ ላይ የጣልከው። ምናልባት ተራ ሌባ ዘርፎ ከሆነ ወረቀቶቹ ከተራ ወረቀትነት አልፎ ይሆናል። ሌላ ሰው አይመስለኝም አቶ ዳኜ። ይህንን ያደረጉት ራሳቸው አቶ ማረጉ ናቸው።
ምክንያቱም አቶ ዳኝ መጽሔት ያነጋገረቻቸው እኔ ራሴ ካንዴም ሁለቴ ስለጠፋው ልጃቸውና በእናቶ ማረጉ በአራጣ ሊወረስ ስላለው ቤታቸው በደንብ ያወራቸው ወይዘሮ ባዩሽ አላቀም ብሎ ካዱ። አላቀም ለምንድን ነው የሚክዱ? ኤልያስ ለምንድን ነው አላውቅህም ያሉህ? ምናልባት እናቶ ማረጉ መረጃው ደርሳቸው አስፈራርቷቸው ሊሆን ይችላል። ለፖሊስም ሆነ ላንተ ላቀርበው የነበረው ሪፖርት ላይ የምስክሮችን ስም ዝርዝር ጽፌ ነበር። ወዘሮ አመልማለንና ስርጉትን በሪፖርቴ ላይ አካትቻቸው ነበር። እኛን አምነው በሰጡን መረጃ ኤልያስ እንዴት ከነዚህ አውሬዎች አድኑን ብለው ወደኛ የመጡትን ሰዎች መልሰን ጭራሽ ካውሬዎቹ መንጋጋን ጨምራቸዋለን? ቶዳኝ አሁን የመጣሁት የወዘሮ አመልማልን አድራሻ እንደሰጠኝና ቀድመን እንድናስጠነቅቃት ነው። ካልቀደሙ ለማንኛውም አንተ ስርጉት ጋር ሂድ። የአመልማልን ጉዳይ ነው ያጣራለሁ። ሳይውል ሳያድር ሁለቱም ቃላቸውን ለፖሊስ እንዲሰጡ ማድረግ አለብን። ግዴ ለማትወዳኝ አድራሻውን ብቻ አስጠኝ፣ እኔ ሄዳለሁ። ምን አንተ እንግዶቹን አስተናግድ። ምንም ችግር የለም፣ አንድ አፍታ ደርሼ እመለሳለሁ። አንተ ብቻ የስርጉትን ጉዳይ ጨርስልኝ። መፍጠን አለብን ኤልያስ፣ ሰዎቹ አደጋ ላይ ናቸው። እሺ ስትቆይ የምትመጣ አልመሰለኝም ነበር። እንዴ አንቺ ደውለሽልኝ ቀጥረሽኝ የቀረውበት ጊዜ አለ? የለም ደውላ ግን እንገናኝ ብለኝ አታውቅም። ይሄን ሁሉ ጊዜ ስጠፋ ተናፍቀኝ ይሆን ብዬ አስብ ነበር። ትንሽ የሆነ የተጨናነቀ ነገር ላይ ነበር እንጂ ናፍቄ ነበር ማለት ሚኩ ውሸት አያምርብህ። ለማንኛውም የፍቺውን ወረቀት ፈርሜልሃለሁ። አመሰግናለሁ። ካሁን በኋላ ግን የፍቺው ወረቀት ምንም አይጠቅምም። ለኔ ግን ይጠቅመኛል። ልታገቢ ነው? አይደለም፣ ግን አባቴን ማስደሰት አለብኝ። በአንተ ምክንያት ከአባባ ጋር ከተጣላው ረጅም ጊዜ ሆኖኛል። ቢያንስ ይሄንን ወረቀት መቅደዴን ሲያውቅ ትንሽ ደስተኛ ይሆናል። ስለዚህ በፍጥነት ወረቀቱን ኤምባሲ ማስገባት አለብን።
ሄሎ ስርጉት ኤልያስ ነኝ ለአስቸኳይ ጉዳይ ፈልጌሽ ነበር ይቅርታ ከዛሬ ጀምሮ እንዳትደውልልኝ ስርጉት ምን አጠፋው በሰጠሽኝ ሰነዶች ላይ ሰውዬ እኔ ምንም የሰጠው ነገር የለም አላውቅም አታውቀኝም መደወል ከፈለክ ካለቃዬ ጋር ደውለህ ማነጋገር ትችላለሽ ቻው ሄሎ ሄሎ ማን ልበል ስርጉት ኤልያስ ነኝ አሁን አትደውልልኝ ማለት አማርኛ አይደለም ስርጉት እባክሽን አቶ ማረጉ እንዳስፈራሩሽ አውቃለሁ የኔ ወንድም በከንቱ አትልፋ ስራዬን ልስራበት ካሁን በኋላ ደግመህ ባትደውል ደስ ይለኛል ከደወልክ ደግሞ ለፖሊስ ነው የምነግርልህ እሺ ስርጉት የሆነ ሰዋራ ቦታ እንገናኝና እናውራ ምንም ቢሆን በወንጀል ተባባሪነትሽ መከሰስሽ አይቀርም ይኸውልሽ ስርጉት የዋ ሊደር እንጂ እና አቶ ማረጉ በህግ ቁጥጥር ስር መዋላቸው የማይቀር ጉዳይ ነው እስከዛው ላንቺ ፖሊስ ጥበቃ እንዲያደርግልሽ መጠየቅ እንችላለን ጥሩት እንዴት ነው አቤት ከገባህበት ቅሌት ውስጥ ራስን ለማውጣት አሁንም አረፈድም ብራቢሮ መቀመጫውን ሳትሸፍን መሬት ትሸፍናለች ሲባል ሰምተሃል አለት ላይ እህል መበተንህን አቁም እኔ ማረጉን ለማነቅ ያሰፈሰፉ እጆችን አጨብጭብባቸው ባዶ I thought this makes you happy. እንደሚክ ስንቴ ነው ይሄንን ወረቀት እንድፈርምልህ ስጠይቀኝ ነበር? አቃል በእኔ ምክንያት ከቤተሰብሽ ጋር በዚህ ደረጃ እንደተጣላሽ አላውቅም ነበር። ለነገሩ እውነታቸውን It's fine. አሁን ስላለፈ ነገር ምንም ማውራት አልፈልግም። አንተ የራስህን ውሳኔ ወስነሃል። በቃ ከቤቲ ጋር የምትቀጥል መስሎ ነበር? That's it. መለያየታችን እንዴት አወቅሽ? ሰማ ለዛም ነው የፍቺውን ወረቀት የፈረምኩት። ሚኩ እኔ መሰለኝ እኮ ከቤቲና ከኔ መምረጥ የተቸገረ መውሰን ያቃተኝ ግን ከሷ ጋር ተለያይተህ እንኳን አንዴም አልፈለከኝ አንዴም አልደወልክልኝ ለካስ ጉዳዩ የስሜት እንጂ የውሳኔ አልነበር ሰማም ገሊላ ሶከሚ በግድ የሚሆን ምንም ነገር የለም
እስከዛሬ የሚያስጨንቅ መወሰን ያቃተ ስለመሰለኝ ብቻ። ገሪላ ምን ያህል እንደጎዳውሽ አውቃለሁ። አታውቅም፣ ምንም ነገር አታውቅም። ብታውቅ ኖሮ እስከዛሬ ድረስ አንዴ እንኳን ደውለህ ይቅርታ ትጠይቀኝ ነበር። የሚያሳዝነው ከኔ የበለጠ ቤተሰቦቼን ጎታቸው፣ ዲስሬስፔክት አድርጋቸዋል። ተልሚ ሚኮ አንተን ለማስደሰት ያላደረኩት ነገር አለ እስከዛሬ? ያልሆንኩልህ ነገር አለ? ንገረኝ። I'm sorry. እንዳልጎዳሽ አስቤ ያደረኩት ነገር የበለጠ እንደጎዳሽ ገብቶኛል። ቤቲን እንደማገባ እርግጠኛ ነው። ለዛ ነው ማሁን ተስፋ ልሰጥሽ ያልፈለኩት እንጂ አንቺን ጠልቼ አይደል። ያንቺን መልካምነት አጥቼው ይመስልሻል? ሚኩላንተ ስለ ያልሆንኩት ነገር አለ፣ ያልፈነቀልኩት ድንጋይ አለ። ለአንተ ስል የቤተሰቤን የራሴን ክብር አላዋረድኩም። አንተ ያልከኝን ነገር ሁሉ አልተከተልኩም። ሂጂ ያልከኝ እንኳን አልተከተልኩም። ምን መሆን ነበረብኝ? አንተን ለማሳመን ምን መሆን ነበረብኝ ሚኩ? ንገረኝ፣ ማን ሴት ናት እንደዚህ የምትሆነው? ማን ሴት ናት ክብሯን የምታዋርደው? ማን ሴት ናት ቤተሰቦቿ ሲዋረዱ ዝም ብላ የምታየው? ምን መሆን ነበረብኝ? ተልሚ ሚኩ። I'm sorry ገሊላ። ለምናልሽ የወይዘሮ ሀመልማል ቤት ነው አይደለም? አዎ። ማን መጣል በላቸው? አቶ ዳኘ በያቸው። ጋዜጠኛው እርስዎ ኖት? አዎ። ወይዘሮ ሀመልማል ጋር ለእርስዎ መልእክት አስቀምጠዋል። ለነገሩ እኔም መልኩን በደንብ ስለነገሩኝ እኔም አቶ ዳኘ እንደሆነ ገምቻለሁ። ይግቡ። ወይዘሮ ሀመልማል በእጆት እንድሰጡት ያስቀመጠችልዎት መልእክት አለ። አልገባኝም። ወይዘሮ ሀመልማል የለችም እንዴ? አዎ የሉም። ይግቡ።
ይቀመጡ። መጣ። ቁጭ በል። መጣ። እኔ ከማንም አራጣ አልተበደርኩም። እኔ ምንም የሰጠው ነገር የለም። አላውቅም፣ አታውቅም። ማንም ቤትሽን ወስዳለሁ ያለኝ ሰው የለም። እግዚአብሔር ይመስገን ልጄም ደህና ነው። እኔ ማረጉን ለማነቅ ያሰሰሰፉ እጆችን አጨብጭብባቸው። ባዶ እንዴት ከነዚህ አውሬዎች አድኑን ብለው ወደኛ የመጡትን ሰዎች መልሰን ጭራሽ ከአውሬዎቹ መንጋጋን ጨምራቸዋለን? ያው ምንድን ነው? ወይዘሮ አመልማል ስጪው ያሉኝ መልእክት ነው። ወይዘሮ አመልማል የት ነው ያለችው? ሰሞኑን ልጆቻቸውን ሰብስበው አሜሪካን ሀገር ሄደዋል። ማንንም አልተሰናበቱ። እንዲሁ ብድግ ብለው ነው የሄዱት። አያውቁኝም። እነሱማ ጉድጓድ ብሰው ሊቀብሩኝ ነበር። ራሳቸው በማሱት ጉድጓድ ውስጥ ቀብራቸዋል። አዲስ ምንም አትስጋ። ባዶ እጃቸውን አስቀርቻቸዋል። ቆይ አንዴ። አቶ ማረቁ ጋዜጠኛውን ስልክ እየደወለልኝ ነው። እንዳታነሹ። ምናልባት ከፖሊስ ጋር ሆኖ ሊደውል ይችላል። ስለዚህ አላውቅህም ብለሽ ጆሮ ላይ ዝጊበት። ተግባባን?
ይቅርታ አዲስዬ እዚህ ጻማ እያሳቀችኝ እኮ ነው ኧረ ብታያት ይኸውልህ ዘርዬ ዋጥ ማረጋት ይመስል ስታየኝ መንቀጥቀጥ ጀምራለች ይገርማል እኮ የሆኑ ፈሪዎች ባዶች እኮ ናቸው ቀድመውናል ወይዘሮ አመልማል ወደ አሜሪካን ሀገር ሄዳለች እኔንም ስርጉት ምንም አላቅም ብላ ክዳኛለች ምንድነው የሥራ መልቀቂያ